ሰላም ውድ የኤልሲ ወርቁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም እንኳን ደህና መጣችሁ፣ በያላችሁበት ደህና ናችሁ ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ጸጉሬን ትናንት ማታ ታጠብኩኝና በአመቴ ጸጉሬን በብሎ ድራየር ማድረግ ፈለኩኝ እና ጸጉሬን እያደረኩ ለጸጉሬ የጠቀሙኝን ነገሮች እንዲሁም አንዳንድ ሰዎች ላይ የማያቸውን ጸጉራቸው በጣም ከሚያምሩ ሰዎች ላይ የማያቸውን ሚስጥሮች ነው ዛሬ ላካፍላችሁ የመጣሁት። ይሄ ቪዲዮ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። በተለይ እግዚአብሔር የሰጣችሁን ውብና ድንቅ ውበታችሁን እሱ በሰጣችሁ መንገድ መንከባከብ ለምትፈልጉ፣ ያለኝ ይበቃኛል ብላችሁ ለምትኮሩ ሰዎች በሙሉ ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። እንግዲህ እኔ እግዚአብሔር በሰጠኝ ነገር በጣም ደስተኛ ነኝ። እግዚአብሔርን ሁሌ አመሰግነዋለሁ። በጣም ቆንጆና ውብ አድርጎ ስለሰራኝ ክብር ምስጋና ለሱ ይሁን። እሱ የሰጠንን ነገር ደግሞ እሱ በሰጠን መንገድ በትክክለኛው መንገድ መያዝ አለብን። እኔ ቻናል ላይ ማተኩረው የተፈጥሮ ውበታችንን እንዴት መንከባከብ እንደምንችል ስለሆነ ይሄ ቪዲዮ በተፈጥሯዊ መንገድ ጸጉራችሁን ውበታችሁን መንከባከብ የምትፈልጉ ከሆነ ይጠቅማችኋል። እናንተም ለወዳጅ ለቤተሰብ ለጓደኛ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ቲፖች እንገባለን። አብራችሁኝ እስከ መጨረሻው ቆዩ። በነገራችሁ ላይ ይህን ቪዲዮ ስቀርጽ በጣም ከባድና የሚያስጠላ ፍሉ አሞኝ ነበር። አይሆፕ በእናንተ ቤት ይህ ፍሉ አልደረሰም። አሟችሁም ከነበር እግዚአብሔር ጨርሶ ይማራችሁ፣ አይዟችሁ። ለአንድ ወር እንደዛ አካባቢ በጣም ከባድ ነበረ። ጸጉሬንም ትቼው ነበር። ማታ ነው በግድ ተነስቼ ጸጉሬን መታጠብ አለብኝ ብዬ ታጠብኩኝና ዛሬ እንግዲህ በአመቱ ነው ጸጉሬን ብሎ ድራየር ያስነካሁት ወይም ሳት ያስነካሁት። ጸጉሬን እያደረኩኝ እንግዲህ የጸጉር ማሳደጊያ ሚስጥሮችን አብረን እናያለን። የኔን ሚስጥር ወደ ኋላ ላድርግና መጀመሪያ ልነግራችሁ የምፈልገው ጸጉራቸው በጣም የሚያምሩ ሰዎች ለጸጉራቸው የሚያደርጉትን 2 ሚስጥሮች ነው ማካፈላችሁ። ይህን ነገር እናንተም ታዝባችኋል ብዬ ተስፋ አደርጋለሁ። አንደኛው ነገር የጸጉር ስታይላቸው በጣም ለጸጉራቸው የሚመች ነው። ሁልጊዜም ቢሆን ሁልጊዜ ላይሆን ይችላል፣ ግን በአብዛኛው ጊዜ የሚያደርጉት የጸጉራቸው ስታይል ጸጉራቸው እርፍ እንዲል፣ ጸጉራቸው ንፋስ እንዲገባበት፣ ነጻነቱን እንዲያገኝ ታስቦበት የተሰራ ወይም የሚጠቀሙት የጸጉር ስታይል ነው። ለምሳሌ ትዊስት ሊሆን ይችላል፣ ወይም በወፍራሙ ቁጥርጥር ሊሆን ይችላል፣ ወይም ደግሞ ዝም ብሎ ከ2 ከ3 የተሰራ ሊሆን ይችላል። እንዲሁ አሲዘውትም ከሆነ ደግሞ በጣም ጸጉራቸው የሆነ ጭምድድ አድርጎ ያልተያዘ ያልተጨናነቀ ንፋስ በደንብ የሚገባበት ዘና ያለ እርፍ ያለ የጸጉር ስታይሎችን በጣም ብዙ ጊዜ ያደርጋሉ። ይሄ ነገር ደግሞ ፕሮቴክቲቭ የጸጉር ስታይል ደግሞ ለጸጉራችን እድገት ትልቅ መፍትሄና አማራጭ ነው። ጸጉራችሁ ነጻነቱን ይፈልጋል። ጸጉራችን ማረፍ አለበት። በየቀኑ መጨናነቅ የለበትም። ጸጉራችን አስሬ ስንነካው ወይም የሆነ ጸጉራችን ላይ የማይመች አያያዝ ካደረግን ከጥቅሙ ጉዳቱ ነው የሚብስብን። ለምሳሌ ብዙ ጊዜ ፖኒቴል የምታስሩ ከሆነ ጸጉራችሁ እንኳን ሊያድግላችሁ እንኳን ሊበዛላችሁ የረዘመው እያጠረ የበዛው እየቀነሰ እንደሚሄድ ምንም ጥርጥር የለውም። ምክንያቱም ፖኒቴል በራሱ ስናስይዘው ጸጉራችንም እንዲሁም የጭንቅላታችን ቆዳችንም በጣም ጭምድድ አድርጎ ስለሚያዝ ይወጣጠርና ጸጉራችን የመነቃቀል ፊት ለፊታችን ወደ ኋላ እየገባ የጸጉራችን መጠኑ እየቀነሰ እየተነቃቀለ እየተሰባበረ የመሄድ አጋጣሚው በጣም ሰፊ ነው። ስለዚህ ጸጉራችሁ የእውነት በተፈጥሯዊ መንገድ ማስተካከል የምትፈልጉ ከሆነ የምታደርጉትን የምታስይዙትን የጸጉር አያያዝ የግድ መምረጥ አለባችሁ። ሁለተኛው ጸጉራቸው ረጅም የሆኑ ሰዎች የሚያደርጉት ሚስጥር ምን እንደሆነ ታውቃላችሁ? ለውስጣቸው ጤንነት በጣም ይጠነቀቃሉ። እነዚህ ሰዎች
የሚበሉትን ነገር ያያሉ፣ የሚጠጡትን ነገር ያያሉ፣ የውስጣቸውን ሰላም ይጠብቃሉ። ጸጉራችን 80-90% የሚያድገው ውስጥ ባለን ሰላም ውስጣችን ባለው ጤንነት ነው። እላይ በምንቀባባው ነገር የተወሰነ ሊቀይርልን ይችላል። ነገር ግን ውስጣችን በደንብ ብንሰራ ደግሞ የጸጉራችን እድገት የጸጉራችን ጤንነት የበለጠ እየጨመረ እያማረ ይሄዳል። እና እነዚህ ሰዎች የሚገርማችሁ በጣም ገብቷቸዋል። የሚበሉትን ነገር የሚጠጡትን ነገር በጣም ነው የሚያዩት የሚጠነቀቁት። በቻሉት አቅም ባላቸው አቅም ያልሆነ ነገር ለጸጉራቸውም ሆነ ለጤናቸው የሚጎዳ ነገር ብዙ ጊዜ ወደ ውስጣቸው አያስገቡም። ስለዚህ ከምትቀቡት ነገር የምትበሉት የምትመገቡት ነገር ወይም የምትጠጡት ነገር ለጸጉራችንም ሆነ ለጤንነታችን ትልቅ ዋጋ ስላለው እነዛ ነገሮች ላይ በጣም ብናተኩር የጸጉራችንም ሆነ ውስጣችንም ጤንነቱ በጣም ይቀየራል። ብዙ ለውጥ ማየት እንችላለን። እኔ ወደማደርጋቸው ነገሮች ስመለስ ደግሞ ከጸጉር ማድረቂያ ወይም ከጸጉራችን ከምናደርገው ሳት ነገሮች ልጀምርላችሁ። ባለፈው 2024 ላይ ካስታወሳችሁ ጃንዋሪ ላይ ጸጉሬን በፔስትራ ሰርቼ ለእናንተ እንኳን አላሳየዋችሁም በፔስትራ መስራቴን። ነገር ግን ልክ እንደዚህ አሁን በምታዩት በጸጉር ማድረቂያ ጸጉሬን አድርጌ ሜጀር አድርጌ ነበረ። አሁን ላይ ሜጀር አላደርግም፣ ግን አንድ ቀን አደርጋለሁ። እና የጸጉራችን የምናደርገው የሳት መጠኑ በጣም መቀነስ መቻል አለብን። እኔ በአመት አንዴ ነው እንግዲህ ጸጉሬን ብለው ድራየር ያስነካሁኝ። በጣም ይገርማችኋል። ጸጉሬ እድገቱ ልነግራችሁ አልችልም። ሜቢ ለኔ የኔ ጸጉር ብቻ ይሆን አላቅም። ጸጉር ሳት ነገሮችን ካቆምኩ ጸጉሬ በጣም ነው የሚያድገው። እና የጸጉራችንን ባህሪ ጸጉራችንን ጸባይ በቻላችሁት አቅም ለመረዳት ሞክሩ። ጸጉራችሁ የሚወደውን ነገር የሚጠላውን ነገር ለይታችሁ እወቁ። የኔ ጸጉር ይሄ ፔስትራ ወይም ድራየር ብዙ አይወድም። እንደዛ ባደረግኩ ጊዜ ጸጉሬ ይሰባበራል፣ የሚወጣው መጠኑ በጣም ይጨምራል። እና ያ ነገር ስለሚያስፈራኝ ብዙ ጊዜ ጸጉሬን ፔስትራ አልሰራም ወይም ደግሞ ሳት ነገሮች አላስነካም። ይሄ ነገር ለጸጉሬ እድገት በጣም ጠቅሞኛል። በቻላችሁት አቅም እናንተም ሳትን ብትቀንሱ ወደ ጸጉራችሁ ትልቅ ለውጥ ማየት ትችላላችሁ። ቀንሱ ስላችሁ የ1 ወር ልዩነት የ2 ወር ልዩነት ብዙ ላያመጣ ይችላል። በቻላችሁት አቅም ለ1 አመት ለ2 ለ3 አመት ጸጉሬን ሳት ሳላስነካው ኑር ያቃለሁ በቅርብ ጊዜ ማለት ነው። እና እናንተም ለረጅም ጊዜ ሳትን ባለማስነካት ጸጉራችሁን እዩት፣ ጸባዩን እወቁት። የሚወድ ከሆነ ምንም ችግር የለውም። ማይበጣጠስባችሁ ከሆነ ጸጉራችሁ ማይነቃቀል ከሆነ እና እናንተ የምትፈልጉ ከሆነ ማድረግ ትችላላችሁ። ምንም ችግር የለውም እናንተ ከተመቻችሁ። ነገር ግን ጸባዩን ካወቃችሁ የጸጉራችሁን የሚጠቅመውን የሚጎዳውን ካወቃችሁ ማኔጅ ለማድረግም ይቀላችኋል ብዬ ስለማስብ የጸጉራችሁን ባህሪ በደንብ ለመረዳት ሞክሩ። ሌላው ለጸጉሬ እድገት የጠቀመኝ ነገር ቢኖር ብሞት ጸጉሬን በችኮላ ምንም ነገር አላደርግም። ብዙ ጊዜ እቸገራለሁ ይሄን ለማድረግ። እንደ አንድ የ2 ልጆች ወንድ ልጆች እናት ጸጉሬን ምንከባከብበት ረዘም ያለ ጊዜ አላገኝም። ነገር ግን በተመቸኝ አጋጣሚ ለጸጉሬ ጊዜን ወስጄ ሰጥቼ በደንብ አርጌ በስርዓት ተረጋግቼ ጸጉሬን ማበጠር ጸጉሬን ልሰራው ምችላል። የሆነ ነገርም ሳደርገው በችኮላ ዝም ብዬ ብጥር አድርጌ ምናምን አይደለም። በጭራሽ እንደዛ አላደርግም። ጸጉሬ ሰዓት በጣም ይፈልጋል። ለምን እንደሆነ አላቅም። ጸጉሬ ቶሎ ይያያዛል እና ትግስት በጣም ይፈልጋል። እና ጸጉሬን የሆነ ነገር ማድረግ ሳስብ ሁልጊዜም ቢሆን እርግጠኛ መሆን አለብኝ። ቢያንስ 1 ሰዓት ኢቭን 2 ሰዓት መኖር መቻል አለበት። ካለዛ ከሌለኝ እንዲሁ እተዋለሁ እንጂ ለ10 ደቂቃ ለ5 ደቂቃ እንደዚህ የሆነ በችኮላ ማደርገው ነገር የለም።
ያ ነገር ለጸጉሬ እድገት በጣም ጠቅሞኛል። አንደኛ ተረጋግቼ ጸጉሬን እንዳልበጣጥሰው እንዳልነቃቅለው በጣም ይጠቅመኛል። ሌላው ነገር ደግሞ በአጋጣሚው እኔም አርፋለሁ። በጣም ብዙ እንደ ሚስጥር የምነግራችሁ ነገሮች አሉኝ። አሁን ግን ሳስበው በአንድ ቀን በጣም ብዙ ሚስጥር ጥሩ አይደለም። ስለዚህ ለዛሬ እዚህ ጋር ይበቃኛል። ልቀንስላችሁ፣ በጣም እንዳትጨናነቁ ደግሞ ሚስጥሮች በስተው። ነገር ግን መጨረሻ ላይ ልነግራችሁ የምፈልገው ነገር ጸጉራችሁ በእናንተ መጠን በተሰጣችሁ መጠን ቆንጆና ውብ እንደሆነ መጀመሪያ ውስጣችሁ ማመን መቀበል መቻል አለበት። ጸጉራችሁን ከሌላ ሰው ጸጉር ጋር በጭራሽ አታወዳድሩ። ይሄ በጣም ቁልፍ ነገር ነው። በጣም ይጠቅመናል። ለጸጉራችንን ብቻ ሳይሆን ለህይወታችን በራሱ ህይወታችንን ከሌላ ሰው ጋር አለማወዳደር በጣም ጠቃሚ ነገር ነው። ታውቃላችሁ ብዬ ተስፋ አደርጋለሁ። ይሄ ነው እንግዲህ ለጸጉሬ በጣም ብዙ የጠቀሙኝ ነገሮችን ደግሞ በየሂደቱ በየጊዜው ቀስ እያረኩ አካፍላችኋለሁ። ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ጸጉሬ በጣም እያደገ ነው። በጣም እየገረመኝ ነው። 2 አመት ሆነው ጸጉሬን ካሳጠርኩት እንደዚህ ያድጋል ብዬ አልጠበቅኩም ነበረ። ተመልሶ እንደነበረው እየሆነ ነው። እና የት ሀገር ሆናችሁ እንደምታዩኝ ኮሜንት ላይ ጻፉልኝ። በጣም አመሰግናችኋለሁ። ላቃችሁ በጣም እፈልጋለሁ። ይሄ ነው እንግዲህ ዛሬ ይዤላችሁ የመጣሁት ነገር ይጠቅማችኋል ብዬ ተስፋ አደርጋለሁ። ይሄ ቪዲዮ ይጠቅመኛል ብላችሁ ካሰባችሁ ላይክ ማድረጋችሁን እንዳትረሱ። ላይክ ስታደርጉ እኔን እንደማበረታታት ነው። ዩቲዩብ በራሱ ደግሞ ለሌሎችም በደንብ እንዲያደርስልኝ ላይክ ማድረጋችሁን እንዳትረሱ። በጣም አመሰግናችኋለሁ። ውድ ጊዜያችሁን ሰውታችሁ የኔን ቪዲዮ ልታዩ ስለመጣችሁ እጅግ በጣም አመሰግናችኋለሁ። አከብራችኋለሁ። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እንዲሆን እመኝላችኋለሁ። በሌላ ጊዜ በሌላ ቪዲዮ ደግሞ በሰላም እንድንገናኝ ሰላም ቆዩ። ቻው።